ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች፣ ዛሬም እንደተለመደው በአይነቱ ላይ የተያለና የሚያስተምራችሁ ቪዲዮ ይዤላችሁ መጥቻለሁ። ዛሬ የምንመለከተው የቅርንፉድ ውሃን ብትጠጡ የምታገኙትን የጤና ጥቅሞችን በዝርዝር የምነግራችሁ ይሆናል። ለዚህ ቻናል አዲስ ለሆናችሁ ይህን ቻናል ሰብስክራይብ በማድረግ የደወል ምልክቷን በመጫን ከጤና ጋር የተያዙ ጉዳዮች ላይ በስፋት የምነግራችሁ ይሆናል። ቅርንፉድ ለጤና እጅግ በጣም ተስማሚ የሆኑ ብዙ ጠቀሜታዎችን የሚሰጣችሁ ይሆናል። ምክንያቱም ከፍተኛ ይዘት ባለው ቫይታሚን እና ማዕድናት የበለጸገ ስለሆነ ይሄ እጅግ በጣም ብትጠቀሙት የቅርንፉድን ውሃ ብዙ የጤና ጥቅሞችን ታገኛላችሁ ማለት ነው። በመጀመሪያ የቅርንፉድን ውሃ ብትጠጡ የምታገኙት የጤና ጥቅም የአንጎል ወይም ደግሞ የአእምሮአችሁን ጤና ለመጠበቅ እጅግ የሚረዳችሁ ይሆናል። ቅርንፉድ የእውቀት ወይም ደግሞ ኮኔክቲቭ ተግባርን ለማስታወስ ችሎታን፣ የመርሳት በሽታን ለመቀነስ እጅግ የሚረዳችሁ ይሆናል። ቅርንፉድ በጸረ አንቲኦክሲደንት የበለጸገ ነው። ኢጅኖልን ይዟል። ቫይታሚን ሲ፣ ፍላቮኖይድ የበለጸገ ነው ማለት ነው። ስለዚህ የነርቭ ሴሎችን ጨምሮ ሌሎች ሴሎች ሊጎዱ የሚችሉ እብጠቶችን ለመከላከል ይረዳል ማለት ነው። ከዚህ ጋር ተያይዞ እንደ አልዛይመርና ፓርኪንሰን ያሉ የነርቭ በሽታዎችን ለመከላከል እጅግ አስተዋጽኦ ያደርጋል። ስለዚህ በአንጎል ውስጥ የኦክሳይድ ውጥረትንም ይቀንሳል። አንጎል ሴሎች ትክክለኛ አጠቃቀምና በአንጎል ሴሎች ውስጥ የሚመጣ እርጅናን ይከላከላል። የአእምሮ ከፍተኛ የኦክሲጅን ፍጆታ ስላለው ለኦክሳይድ ውጥረት በጣም የተጋለጠ ነው። ስለዚህ ድብርት፣ ጭንቀት፣ እንቅልፍ ማጣትን የመሳሰሉ እነዚህ ነገሮችን ለመከላከል እጅግ በጣም ያስችላቸዋል ማለት ነው። በመቀጠል የጉበት ጤናን ለመጠበቅ የሚረዳችሁ ይሆናል። ቅርንፉድ እጅግ በጣም የጉበት ተግባርን የሚደግፍና ከሰውነት ውስጥ መርዛማ ንጥረ ነገሮችን ለማስወገድ ይረዳል። ቅርንፉድ በባዮአክቲቭ ውህዶች የበለጸገ ነው። አንቲኦክሲደንትን ይዟል። ጸረ ብግነት ባህሪያት አሉት። እብጠትን የሚከላከልላቸዋል። ስለዚህ ከዚህ ጋር ተያይዞ ለጉበት እጅግ በጣም ጠቀሜታ ይሰጣል ማለት ነው። ቅርንፉድ በኢጅኖልና በፍላቮኖይድ የበለጸገ ነው። ይህም ጠንካራ ጸረ ባክቴሪያ እንቅስቃሴን ይከላከላል ማለት ነው። አንቲኦክሲደንት በጉበት ጤና እጅግ በጣም ወሳኝ ነው። ምክንያቱም ጎጂ የሆኑ እብጠቶችን ያስወግዳል ማለት። ስለዚህ ከዚህ ጋር ተያይዞ የኦክሳይድ ጭንቀት ለመከላከል ይረዳቸዋል። የጉበት ሴሎች ሊጎዱ የሚችሉ እብጠቶችን ይከላከላል። ጉበት ሰውነት ውስጥ ያለው መርዛማ ነገሮች የማጣራት ኃላፊነት ነው ያለበት እና ይህ ሂደት ደግሞ እብጠትን ሊፈጥር ስለሚችል የኦክሳይድ ጉዳትን በመቀነስ ረገድ ቅርንፉድ የጉበት ሴሎችን ከረጅም ጊዜ ጉዳት ለመጠበቅና አጠቃላይ የጉበትን ተግባር ለመደገፍ እጅግ የሚረዳችሁ ይሆናል ማለት ነው። ስለዚህ ጉበት መርዛማ ነገሮችን፣ ሜታቦሊክ ምርቶችን በማቀነባበር ሰውነትን በማጣራት ማዕከላዊ ሚናውን ይጫወታል ማለት ነው። ስለዚህ የቅርንፉድ ውሃን በተለይ ብትጠጡት ደግሞ የቅርንፉድ ውሃ የጉበት ኢንዛይም ተግባርን በማሻሻል በሰውነት ውስጥ ያሉ ጎጂ መርዛማ ንጥረ ነገሮችን ለማስወገድም እጅግ የሚረዳችሁ ይሆናል ማለት ነው። በመቀጠል የቅርንፉድ ውሃን ብትጠጡ የምግብ መፈጨትን ያበረታታል። ቅርንፉድ የምግብ መፈጨት ኢንዛይሞችን ከማነቃቃት እስከ ምግብ አለመፈጨት ችግር ለማስወገድ ይረዳል። የማቅለሽለሽና እብጠትን ማስታገስ ይችላል ማለት ነው። ቅርንፉድ በርካታ ባዮአክቲቭ ውህዶችን ይዟል። ይህም ለምግብ መፈጨት እጅግ አስተዋጽኦ ያደርጋል። ቅርንፉድ በሆድ ውስጥ ያለው ምግብ ለማፈራረስ እጅግ በጣም ይረዳል ማለት ነው። ኢንዛይሞችን እጅግ ይጨምራል። ይህ እርምጃ ሰውነት ምግብ በደንብ እንዲዋሃድና ሰውነት ምግብን በደንብ እንዲያዋሃድና ንጥረ ነገሮችን እንዲወስድ ይረዳል ማለት ነው። የምግብ መፍጫ ኢንዛይሞች ሲነቃቁ የፕሮቲንና ሌሎች ንጥረ ነገሮች መሰባበርን ያጠነክራሉ። ይህም አጠቃላይ ምግብ መፈጨትን ያሻሽላል ማለት ነው። ቅርንፉድ እንደ ጋዝ መፈጠር፣ ሆድ መነፋትን ለመከላከል እጅግ ይረዳል። የሆድ እብጠት እና ደግሞ ምቾት ማጣትንም የሚቀንስ ይሆናል። የጨጓራ በሽታዎችንም ይከላከላል። ጨጓራ ውስጥ ያሉ ጡንቻዎች ዘና በማድረግ የጋዝ ክምችትን እጅግ በጣም በመከላከልና የሆድ መነፋትን ለማስታገስም እጅግ ይረዳል ማለት ነው። ይህም የምግብ አለመፈጨት ስሜትን በእጅጉ የሚቀንስ ይሆናል። ስለዚህ ቅርንፉድ በሆድ ውስጥ እጅግ በጣም ጤናማ የጨጓራ አሲድን ለማምረት ይረዳል። ይህም ትክክለኛውን የምግብ መፍጨት ስርዓትን የሚደግፍ ይሆናል። ስለዚህ የቅርንፉድን ውሃ ብትጠጡ የጨጓራ በሽታ ችግር ካለና የምግብ መፈጨት ችግር ካለባችሁ እጅግ በጣም የሚረዳችሁ ይሆናል ማለት ነው። ሌላው በመቀጠል የደም ስኳር መጠን ለመቆጣጠር እጅግ የሚያግዛችሁ ይሆናል። ቅርንፉድ የኢንሱሊን ስሜትን በማሻሻል የደም ስኳር መጠንን ለመቆጣጠር እጅግ በጣም ይረዳችኋል ማለት ነው። ቅርንፉድ ውስጥ ያለው ንቁድ ኢጅኖል የተባለው ጸረ ብግነትና ጸረ ባክቴሪያ ተጽዕኖ አለው። ይህም የኢንሱሊን መቋቋም አይነት ስሜትን ለመከላከል ይረዳችኋል። ለአይነት 2 በሽታ የመጋለጥ እድላችሁንም እጅግ ይቀንሳል ማለት ነው። ስለዚህ
የሰውነት ሴሎች የኢንሱሊን የተሻለ ምላሽ ይሰጣል። ይህም ከደም ውስጥ ያለውን ውጤታማ የሆነውን ስኳር መጠን እንዲወስድ ያደርጋል ማለት ነው። ስለዚህ ቅርንፉድ የደም ስኳርን ለመቆጣጠር ከሚረዱ ዋና መንገዶች አንዱ ያደርገዋል። ይህም ሆርሞን ስኳር ወይም ደግሞ ግሉኮስ ለኃይል ወደ ሴሎች ውስጥ እንዲገባ ያደርገዋል። ሴሎች ኢንሱሊን የሚቋቋሙ ከሆነ ግን የደም ስኳር መጠን ከፍ ሊል ስለሚችል ይህ ደግሞ ለአይነት 2 በሽታ የሚያጋልጣችሁ ይሆናል ማለት ነው። ስለዚህ ከዚህ ጋር ተያይዞ የቅርንፉድ ውሃን ብትጠጡ የስኳር በሽታ ወይም ደግሞ አይነት 2 የተባለውን የስኳር በሽታ ለመከላከል እጅግ በጣም የሚረዳችሁ ይሆናል ማለት ነው። እዚህ ጋር ተያይዞ ስር የሰደደ ዝቅተኛ ደረጃ ያለው እብጠት የአይነት 2 የስኳር በሽታ ባለባቸው ሰዎች ላይ ይታያል። ስለዚህ የቅርንፉድ ውሃ ብትጠጡ ይህንንም ለመከላከልና የደም ስኳር ቁጥጥርን ለማሻሻል እጅግ የሚረዳችሁ ይሆናል። በመቀጠል የአጥንት ጤናችሁን ለመጠበቅ ይረዳችኋል። ቅርንፉድ የማንጋኒዝ ምንጭ ሲሆን ለአጥንት ጤና እጅግ በጣም ጠቃሚና ከአጥንት ጋር የተያያዙ በሽታዎችንም ለመከላከል ይረዳችኋል ማለት ነው። ስለዚህ ቅርንፉድ ከዚህ ጋር ተያይዞ እጅግ በጣም የሚረዳችሁ ይሆናል። ኢንዛይሞችን ያነቃቃል እና በካልሲየም ውህድ የበለጸገ ስለሆነ ለአጥንታችሁ እጅግ በጣም የሚረዳችሁ ይሆናል። እብጠት በጊዜ ሂደት የአጥንታችሁ እንቅስቃሴውን ሊጎዱ ይችላሉ ማለት ነው። ስለዚህ ቅርንፉድ ውህዶች ደግሞ በዚህ የአጥንት ህብረ ሕዋስ ኦክሳይድ ጉዳትን ለመከላከል ይረዳል። ስለዚህ የአጥንት በሽታ ካለባችሁ አጥንት በሽታን ለመከላከል ቀድማችሁ የቅርንፉድን ውሃ ብትጠጡ እጅግ በጣም የሚመከርና ለውጥ የሚያመጣ ይሆናል ማለት ነው። በመቀጠል የቅርንፉድን ውሃ ብትጠጡ የደም ዝውውርን በማሳደግ የብልታችሁ ጥንካሬን ለመጨመር ይረዳል። በተለይም ደግሞ ለወንዶች እጅግ በጣም የሚያግዝ ይሆናል ማለት ነው። ከዚህ ጋር ተያይዞ የብልት የመቆም ችግርን ለመቅረፍ እጅግ የሚያግዝ ይሆናል ማለት ነው። ቅርንፉድ በውስጡ የሚገኘው ኢዝኖል ወደ ብልት አካባቢ የደም ፍሰት ወይም ደግሞ የደም ዝውውርን ያሻሽላል። በዚህ ምክንያት የብልት የመቆም ችግር ያለባችሁ ሰዎች የቅርንፉድን ውሃ ብትጠጡ እጅግ በጣም የሚመከርና ረጅም ደቂቃ እንድትቆዩ የሚያረጋችሁ ይሆናል ማለት ነው። ስለዚህ ቅርንፉድ በንጥረ ምግቦችና በጸረ ሙቀት አማቂዎች የበለጸገ ሲሆን ይህም አጠቃላይ ጥንካሬና ጉልበትን የሚሰጣችሁ ይሆናል። በግንኙነት ጊዜ ቶሎ እንዳትጨርሱ ወይም ደግሞ እንዳትደክሙ የሚያግዛችሁ ይሆናል ማለት ነው። ስለዚህ ቅርንፉድ ውሃ መጠጣት በወንዶች ውስጥ የቴስቶስትሮን መጠንን ይጨምራል። በዚህም ምክንያት የግንኙነት ፍላጎታችሁን እጅግ የሚጨምር ይሆናል ማለት ነው። በመቀጠል የቅርንፉድ ውሃ አዘገጃጀቱን የምነግራችሁ ይሆናል ማለት ነው። በመጀመሪያ የቅርንፉድ ውሃ ለማዘጋጀት በመጀመሪያ ትንሽ ቅርንፉድ በአንድ ብርጭቆ ውሃ ውስጥ መጨመር ከዛ ከርናችሁ አሳድራችሁት በጠዋት መጠጣት ትችላላችሁ ማለት ነው። ሌላው ደግሞ በተጨማሪ ለ10 ደቂቃ ያህል ጥቂት ቅርንፉድ አድርጋችሁ በማፍላት ውሃ ውስጥ ካፈላችሁ በኋላ በማጥለያ አጣርታችሁ መጠጣት የምትችሉ ይሆናል ማለት ነው። ጥሩ ጣዕም እንዲኖረው ሌሎች ጥቅሞችም ለማግኘት ማር ወይም ደግሞ ሎሚ ብትጨምሩ እጅግ የተሻለ ይሆናል ማለት ነው። ስለዚህ ጥቅሞቹን ለማግኘት በየቀኑ የቅርንፉድ ውሃ መጠጣት አለባችሁ። ነገር ግን ከ2 ብርጭቆ ባይበልጥ እጅግ በጣም ይመከራል ማለት ነው። ቫይታሚን ኬ ይዟል፣ ማንጋኒዝ ይዟል። ይህም ደግሞ አጠቃላይ የማዕድና የአእምሮ ስራ ለአጥንት ጤና እጅግ በጣም የሚረዳ የሆርሞን ሚዛንን ይጠብቃል። እነዚህ ሁሉ እጅግ በጣም ብዙ የጤና ጥቅሞችን የሚሰጣችሁ ይሆናል። በአንቲኦክሲደንት የበለጸገ ነው። ስለዚህ ቅርንፉድን ብትጠቀሙ ብዙ የጤና ጥቅሞችን ታገኛላችሁ። ቅርንፉድ ውሃ በአጠቃላይ ደህንነቱ የተጠበቀ ነው። በተጨማሪ ግን በአንዳንድ ሰዎች ላይ ጉዳት ሊያደርስም ስለሚችል መጠንቀቅ ይኖርባችኋል ማለት ነው። አንዳንድ ሰዎች ቅርንፉድን ስትጠቀሙ አላርጂ ልትሆኑ ስለምችሉ ከቅርንፉድ መጠንቀቅ ይኖርባቸዋል። ቅርንፉድ ስትጠቀሙ እንደ ሽፍታ፣ ማሳከክ፣ እንደ ሆድ መነፋት ያሉ እነዚህ ምልክቶች ካያችሁ ቶሎ ብላችሁ ቅርንፉድን ማቆም ይኖርባቸዋል። የደም መፍሰስ ችግር ያለባችሁ የሆድ ቁርጠትን ሊያስከትልም ይችላል። በተለይም ደግሞ ነፍሰ ጡር ሴቶች መጠቀም የለባቸውም። ጡት የምታጠቡ እናቶችም እንደዚሁ መጠቀም የለባችሁ። ሌላ መድኃኒት የምትወስዱ ሰዎች ከቅርንፉድ ውሃ መቆጠብ ይኖርባችኋል ማለት ነው። ስለዚህ ይሄንን ካረጋችሁ ሌሎች ሰዎች ግን ከዚህ ነጻ ከሆናችሁ ቅርንፉድን ብትጠቀሙ እጅግ በጣም የምታተርፉበት ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣው ትምህርታዊ ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።